እግዚአብሔር በመጀመሪያ በአምሳያው አዳም እና ሔዋንን ፈጠረ። አዳምና ሔዋን በገነት በሚኖሩበት ጊዜ የእግዚአብሔርን ሕግ ይተላለፋሉ። እናም በእግዚአብሔር ፍርድ ጸጋቸው ተገፈፈ፣ ባህሪያቸውም ተጎሳቆለ። እናም ወደ ምድር ተጣሉ። የመጀመሪያ ልጆቻቸው ቃየን እና አቤል ይባላሉ። እናም እንደምታውቁት ቃየን በቅናት ተነሳስቶ አቤልን ይገድለዋል። ከዛ ሌላ ሶስተኛ ልጅ ይወልዳሉ። ስሙንም ሴት አሉት። አዳምና ሔዋን ከዛ በኋላ ብዙ ልጆችን ወልደዋል። ግን የመጽሐፍ ቅዱስ ታሪክ የሚቀጥለው በሴት ነው። ሴት ሄኖስን ይወልዳል። እናም ከ7 ትውልድ በኋላ ኖህን እናገኛለን። ኖህ በመርከብ ከጥፋት ውሃ የዳነው ሰው ነው። በኖህ ዘመን የሰው ክፋት በምድር በዝቶ ነበር። ኖህ ግን በእግዚአብሔር ፊት ሞገስን አገኘ። እግዚአብሔርም የጥፋት ውሃ በምድር እንደሚያመጣ፣ በኖህ ግን ቃል ኪዳኑን እንደሚያቆም፣ መርከብ ሰርቶም ራሱንና ቤተሰቡን እንዳድን አዘዘው። ኖህም እግዚአብሔር እንዳዘዘው ሚስቱን፣ 3 ልጆቹን፣ ሚስቶቻቸውንም እና አዕዋፋትና እንስሳት በየወገኑ ወደ መርከቡ አስገባ። እግዚአብሔርም በቃሉ የጥፋት ውሃ በምድር ላይ ለ40 ቀንና ሌሊት አደረገ። ኖህም ከነቤተሰቡ ዳነ። የኖህ ልጆች ሴም፣ ካም፣ ያፌት ይባላሉ። ኖህም ከጥፋት ውሃ በኋላ በመጠጥ ሰክሮ እርቃኑን ጣለ። በዚህም ጊዜ ካም ይህንን አይቶ በአባቱ ተሳለቀ። እነ ሴም ግን አባታቸውን ረዱ። ኖህም ይህን ባወቀ ጊዜ ካምን ረግሞ ለሴም እግዚአብሔር በሱ ድንኳን ይደር ብሎ መረቀው። ሴም 5፣ ካም 4፣ ያፌት 8 ወንድ ልጆችን ወለዱ። ሁሉም በየነገዳቸው መኖር ጀመሩ። በዛን ሰዓት በምድር የሚነገረው ቋንቋ አንድ ነበር። ሕዝቡም በትዕቢት 70 የሚደርስ ግንብ እንስራ ተባባለ። እግዚአብሔርም ለትዕቢታቸው መልስ ቋንቋቸውን በታተነው። ለማንኛውም የመጽሐፍ ቅዱስ ትውልድ የሚቀጥለው በሴም ልጅ አርፋቅሳድ ነው። አርፋቅሳድም ቃይናንምን ወለደ። ቃይናንም ሳላን ወለደ። እናም ከ6 ትውልድ በኋላ ታራ የሚባል ሰው እናገኛለን። ታራ 3 ልጆችን ወለደ፣ አብርሃም፣ ናኮር እና ሃራን። ሃራን በተወለደበት ከለውዲያን ኡር የምትባል ቦታ ይሞታል። ታራም አብርሃምንና የሃራን ልጅ ሎጥን ይዞ ወደ ከነዓን ወይም ያሁኗን ፍልስጤም እና እስራኤል ተጓዘ። በመንገድም ሳለ ሞተ። የአብርሃም ሚስት ስሟ ሳራ ይባል ነበር፣ መካንም ነበረች። በዚህ ጊዜ የእግዚአብሔር ቃል ወደ አብርሃም መጣ። እግዚአብሔርም ዘሩን እንደ ሰማይ ኮከብ እንደሚያበዛ ስሙንም እንደሚባረክ በዘሩም የአሕዛብ ነገድ እንደሚባረክ አልገባለት። ቅድም ግንብ ሰሪዎች በራሳቸው ትዕቢት ተነሳስተው ለራሳቸው ስም ለመስራት ሞከሩ። እግዚአብሔርን ቋንቋቸውን በታተነው። አብርሃም ግን በትሑትነቱ የእግዚአብሔር የተባረከ ስምን ሰጠው። በዘሩም አሕዛብ ነገድ እንደሚባረኩ ቃል ኪዳን አገኘ። ለዛ ነው የመጽሐፍ ቅዱስ ትውልድ ከዚህ በኋላ በአብርሃም ትውልድ ላይ የሚያተኩረው፣ በኋላ የእስራኤል ነገድ ተብለው የሚጠሩት። እንደ እግዚአብሔር ቃልም ሳራ በ90 ዓመት አረገዘች፣ ይስሐቅንም ወለደች። ይስሐቅ የናኮር የልጅ ልጅ የሆነችውን ርብቃን አገባ። ኤሳውንና ያዕቆብንም ወለደ። ያዕቆብም የእስራኤል ነገድ የትውልድ መጀመሪያ ሆነ። ለዛም ነው አብርሃም፣ ይስሐቅ እና ያዕቆብ 3ቱ አርዕስተ አበው ወይም የአባቶች አለቃ ተብለው የሚጠሩት። ያዕቆብ የርብቃ ወንድም ላባ ሴት ልጆች የሆኑትን ሊያ እና ራሄልን አገባ። ከሚስቶቹም አገልጋዮች ልጆችን ወለደ። እያንዳንዱ የያዕቆብ 12 ልጆች የእስራኤል 12 ነገድ መጀመሪያ ሆኑ። ከያዕቆብ ልጆች አንዱ ዮሴፍ አባቱ አብልጦ ይወደው ነበር። ወንድሞቹም በቅናት ተነሳስተው በባሪያነት ሸጡት። ለዮሴፍም እግዚአብሔር በሄደበት ሞገስን ይሰጠው ነበር፣ በሰዎችም ይከበር ነበር። ብሎም በግብፅ ምድር ስልጣንን አገኘ። ወንድሞቹም ወደ ግብፅ ምግብ ፍለጋ መጡ፣ አብረው መኖር ጀመሩ። ዮሴፍን በሞተ ጊዜ እስራኤላውያን በዝተው ስለነበር ዮሴፍን የማያውቀው ፈርዖን በባርነት ገዛቸው። ከዛ የምናገኘው ሙሴን ነው። ሙሴ እስራኤላውያንን ከባርነት እንዲያወጣ በእግዚአብሔር የተመረጠው ሰው ነው። ይህን የሚያደርገው በወንድሙ አሮን እርዳታ ነው። በኋላ እስራኤል ካህን የሚሆነው ያ ታሪክ ዘጸአት በመባል ይታወቃል። በውስጡም ታዋቂ አጋጣሚዎች አሉ። ለምሳሌ የቀይ ባህር መከፈልና የ10ቱ ትእዛዞች መሰጠት። እስራኤላውያን በዳኑ ቅጽበት ሕጉን መስበር ጀመሩ። ይባስ ብሎ ባንድን ይሻል ነበር መባባል ጀመሩ። በዛም ምክንያት ለበረሃ ለ40 ዓመት ተንከራተቱ። በዛን ጊዜ ሙሴም ይሞታል። ከዛም እስራኤላውያንን ወደ ከናን የመራው ኢያሱ የሚባል ሰው ነው። በእግዚአብሔርም እርዳታ የኢያሪኮ ግንብ ፈርሶ ጠላትም ተማርኮ ወደ ምድር ገቡ። ከዛም በኋላ እስራኤላውያን በመናፍስት መመራት ጀመሩ። ከመሳፍንታት ውስጥ እነ ጌዲዮን፣ ዲቦራ እና ሳምሶን ይገኙበታል። ከትንሽ ጊዜ በኋላ እስራኤላውያን ንጉሥ ፈለጉ።
በዛን ጊዜ ነቢይ የነበረው ሳሙኤልም ከቢንያም ነገድ የሆነው ሳኦል ቀብቶ አነገሰው። ሳኦል ግን የእግዚአብሔርን ቃል ይንቅ ነበር። እግዚአብሔርም ሳሙኤልን ዳዊት የሚባል የይሁዳ ነገድ የሆነ ልጅ እንዲቀባ አዘዘው። ታዋቂው የዳዊትና ጎልያድ ታሪክ ከተከሰተ በኋላ በሕዝቡ ዳዊት የተወደደ ሆነ። ሳኦልም ቀናበት፣ እናም ሊገለው ሞከረ። ትንሽ ቆይቶ ሳኦል በጦርነት ይሞታል እና ዳዊት ይነግሳል። እናም ኢየሩሳሌም ከተማን ይመሰርታል። ለዳዊትም እግዚአብሔር ከሱ ዘር የእግዚአብሔርን ዘላለማዊ መንግስት የሚገነባ መሲህ እንደሚመጣ ነገረው። ለማንኛውም ዳዊት ቤርሳቤህ ከምትባል ያገባች ሴት ጋር ዝሙት ውስጥ ይገባል። ነገሩንም ለመሸፈን ባላን ያስገድለዋል።